ስንት የሰረዝናቸው መልእክቶች አሉን። ለሰዎች ጽፈን የሰረዝናቸው መልእክቶች ብዙ ናቸው። መልካም ምላሽ አይሰጡንም ወይም አይረዱንም ብለን ዘግተን በውስጣችን ያመቅነው ስሜት ግን ለአላህ ስብሓነሁ ወተዓላ ግልጽ ነው። አንዳንዴ ቃላት ለሰዎች ይከብዳሉ፣ ልባችን ግን መተንፈስ ይፈልጋል። ለሰው መናገር አቅቶን ስንቸገር፣ ብቻችንን ስንሆን ወደ አላህ ፊታችንን እናዙር። አላህ ስብሓነሁ ወተዓላ ሳይነግሩት የሚረዳ ሳይጽፉለት የሚያነብ ጌታ ነውና ወደ አላህ ስብሓነሁ ወተዓላ ስንመለስ ነፍሳችን እውነተኛ እረፍት ታገኛለች። አላህ ሆይ ለሰዎች መግለጽ ማስረዳት ደክሞናል፣ አቅቶናል እና በዝምታ ስንታፈን ዝምታችን የምትሰማ አንተው ነህ። በልባችን ውስጥ ያለውን ጭንቀትና ህመም ታውቃለህ። አላህ ሆይ ከጭንቀት ሁሉ መውጫውን እረፍቱን ስጠን።